ፍቅርን ከክርስቶስ ትሕትናን ከማርያም ተማሩ የሚል መዝሙር አለ። ትሕትና ተምሳሌት ኢየሱስ ነው እንጂ መጽሐፍ ቅዱስ ራሱ ጌታ ኢየሱስ ምን አለ? እኔ በልቤ ትሁት ነኝ አለ። ትሕትናን፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ። አንተ ደግሞ ለእመቤታችን ያለ ጥላቻ ማለት ነው እንጥል ላይ ሁሉ ጸጉር አብቅሎባል። አንተ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ ነው እኮ የሚለው። ፍቅርን ከክርስቶስ እንማራለን፣ ትሕትናንም እንማራለን። ነገር ግን ደግሞ በትሕትናዋ የተመሰገነች የተደነቀች የእግዚአብሔርን ቃል ይሁንልኝ ይደረግልኝ ብላ የተቀበለች ብጽዕት እነሆ የጌታ ባሪያው ነኝ እንደ ቃል ይደረግልኝ ያለች ብጽዕት አምላክን ወልዳ ያልተመጻደቀች የትሕትናን ጌታ በማኅፀኗ ያዘች ትሑቱን ጌታ ወልዳ ትሕትናን የለበሰች የትሕትና ትምህርት ቤት እኮ ናት እመቤታችን። ትውልድ ሁሉ ከእሷ ሊማር የሚገባው ትሕትና ነው። አንተ ግን ጥላቻ አውሮ ድንቁርና አይምሮን ደፍኖብህ እንጂ ከእመቤታችን ሌላ እዚህ ምድር ላይ ማን ነው ትሑት? የመልአኩ የቅዱስ ገብርኤልን ብስራት እንኳን ለመቀበል በትሕትናዋ ዝቅ ያለች ትዕቢትን ረግጣ የጣለች ልቧ ትሑት፣ አንደበቷ ትሑት፣ አረማመዷ ሕይወቷ ሁሉ ትሑት የሆነች ናት። ሰው እንኳን ከእመቤታችን ቀርቶ ከተራ ሰው ይማራል እኮ። እኔ ወንድሜ ካንተ ብዙ ነገር ተምሬያለሁ ይባላል እኮ። እህቴ እኔ ካንቺ ብዙ ነገር ተምሬያለሁ ይላል እኮ ሰው። አንተ ከድንግል ማርያም ትሕትና አልማርም ማርክ። ምክንያቱም ልብህ በትዕቢት ስላበጠ እንዴት አድርጋ አንተ ትሕትናን ከማርያም ትማራለህ? ምክንያቱም አንተ የዲያብሎስ የግብር ልጅ ስለሆንክ ልብህ በትዕቢት ተወጥሯል። ትሕትናን አታውቅም። እስቲ የያዝከውን መጽሐፍ ቅዱስ አንብበው። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ስለዚህ ቅዱስ ጳውሎስ እኔን ምሰሉ ካለ እመቤታችን እንደውም እኔን ምሰሉ አላለችም እኮ አላለችም። ግን ከትሕትናዋ እንማራለን። ሐዋርያው ጳውሎስ ግን እኔ እንደ ክርስቶስ ትሑት ነኝ እናንተም ደግሞ እንደኔ ትሑታን ሁኑ ብሎ ከነገረን እንዴት ነው የአምላክ እናት ከቅዱስ ጳውሎስ ልታንስ የምችለው? ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት በሕይወታቸው ካሳዩን መልካም ነገሮች እንማራለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ያለው። መማር ብቻ አይደለም፣ በሕይወት ልንመስላቸው መጽሐፍ ቅዱስ ያዘናል። ድንግል ማርያም ጋር ምንድነው እንዲያጠማመደው? ተማ ችግር አለብህ። ልብህን ያሳበጠው አይምሮን የደፈነው መንፈስ ወጋው። እሺ ሁሉን ነገር ቶ ዘማሪ በረከት የዘመረውን መዝሙር እሺም ሰምተዋል። ትውልዱ ልብ ጽት የሚለው ዝማሬው ላይ እቺን ነገር ብሎ ነበረ። እርግጠኛ ነኝ አንተም በዚህ መዝሙር አመስግናል። ይኸው ስማ። ሁሉ በጽት ሚላት የጌታ እናት የምወዳት ወንድሟም ከበኩር ልጇ ጌታለች ወንድ አባቶቿ የጠበቀችው በልቡናዋ ልጇን ጌታ ልጫይ ትሕትናዋ ጌታ ልጫይ ትሕትናዋ ጌታ ልጫይ ትሕትናዋ። አይ አይደለ ልብህ በትዕቢት ተወጥሯል፣ አይምሮ ደግሞ በጥላቻ ተደፍኗል። ስለዚህ ከዚህ ከጥላቻ ውጣ፣ ከእመቤታችን ትሕትናን ተማር፣ በትዕቢት አትወጠር።